አሁን ደግሞ የመጣው ደግሞ በዚህ ሰሞንም የሰማሁት ምናምን ሰምተውት ይሆን አይሆን አላውቅም። ኤአይ ላይ ኤአይ ቄስ ነው የሚባለው ኤአይ ፕሪስት ሚል ልክ ኑዛዜያቸውን ለኤአይ ይገልጻሉ። ከዛ ቀጥሎ እሱ እንዳለ ቀኑን አይሰጣቸውም እና ያንን ቀኑን ተቀብለው የሚሄዱበት ሁኔታ እየተፈጠረ ነው። ብዙ ወጣቶች እንደዚህ አየን የሚሉ ነገሮችን ሐሳቦችን አንስተው አድርሰውኛል። እንደዚህ መሆን ይችላል ዳይሬክትስ ለእግዚአብሔር ብቻ ማድረግ ስለምንድን ነው ግዴታ ካህን የሚያስፈልገን? ከዛም ተጨማሪ ለምንድን ነው ግዴታ ፊት ለፊት ለካህንም ከሆነ በጀርባ እኔ እርሶን ሳይ አፍራለሁ። ስለማፍር ኃጢአቴን መናገር ስለማፍር ለምን በጀርባስ አላደርግም ወይ በስልክ ለምን አልገባም ንስሐ? እነዚህ ነገሮችስ ጥሩ ጥያቄ ነው። ይሄ በተለይ ዘመኑ የወለዳቸው ጉዳዮች ናቸው። አንዱ አሁን በዚህ ነገር ውስጥ እኮ አንድ የምታስተውለው ነገር ቀዳሚ ሰይጣን የወለ ሰዎች ንስሐ እንዳይገቡ የሚያደርገውን ትግል ነው የምታየው። አይ እውነተኛውን ንስሐ አግኝተው ከእውነተኛው አምላክ ከእግዚአብሔር ጋር እንዳይታረቁ የሚሰራውን የኃጢአት ግንብ እኮ ነው የምታየው አንዱ በራሱ። አሁን የዚህ አስፈላጊው መሰረተ ጉዳዩ ሳይሆን በጣም ሰይጣን የሚፈልገው ምንድነው ካልክ የሰው ልጅ ወድቆ እንዲቀር ነው አንዱ። እንደሱ ቅዱስ ዮሐንስ አፈወርቅ እንዳለው እኮ ነው አይደለ? መውደቅ አዳማዊ ነው አይደለ? ወድቆ መቅረት ግን ዲያብሎሳዊ ነው እንዳለው ማለት ነው። አየህ ሰው ሆኖ የማይበድል ብለናል አይደል? ባለፈው እንጨት ሆኖ የማይጤስ የለም ብለን አንስተናል። በሰው ዘንድ መውደቅ መነሳት ያለው ጉዳይ ነው። ችግሩ ሰይጣን ወድቀህ እንድትቀር ነው የሚፈልገው። እንደሱ አዳም እንዲወድቅ አድርጎታል። ግን አዳም ወድቆ አልቀረም። እሱ ብቻ ነው ወድቆ የቀረው። በዚህ ቂም አለው ሰይጣን። ስለዚህ ሁሉ ጊዜም ቢሆን ከንስሐ ጋር የተገናኙ ነገሮችን አወሳስቦ ሰዎች እውነተኛ ንስሐ ገብቶ እግዚአብሔርን እንዳያገኙት በተለያየ መንገድ የሚሰራው ትግል አንዱ የዚህ ውጤት ነው። በቃ አሁን የደረስንበት ነገር ውጤት ነው። እና እንዳልከው በነገራችን ላይ ይሄ በሮማን ካቶሊክ እና በዚህ በአንግሊካን ቸርች እኮ ይሄ ነገር በነገራችን ላይ አሁን እኛ አሁን የደረስንበት ዘመን ላይ ደርሶ ነው እንጂ አስቀድሞ እኮ የሚያደርጉት ነገር ነው ይሄ። በነገራችን ላይ ሁለቱም እኩል አይገኙም። ናዛዡና ተናዛዡ እኩል አይገናኙም። እንዳልከው በመጋረጃ ጀርባ ይከለላሉ፣ አይተያዩም ፊት ለፊት። ያው እንዲያርግ ያለው ይላል እናዘዘው ሰው። ከዛ በኋላ የሚገርም ናዛዡ ይጽፍና ከዛ በኋላ ይሄንን አሁን እንደሱ እንደምን ይቆጥሩታል? እንደመናዘዝ ቁጠረው እንግዲህ። አሁን ትክክለኛም ባይሆን እንግዲህ እስኪ አሁን ኮምፔር እናድርገው ሁለቱ ነው። ቅድም እኛ መጽሐፍ ቅዱሳዊና መሰረቱ ምን እንደሆነ ይዘን መተናል አይደለ? አሁን ደግሞ እነዚህ አካላቶች ይሄንን ልክ እንደ መናዘዝ አድርገህ ከቆጠርከው በኋላ ቀጥሎ ቀኖናውን እዛ ኮምፒውተሩ ማለት ነው ራስ ሶፍትዌር አለ። እሱ ለተናዘዘው ኮምፒውተሩ ሶፍትዌር ስለተጫነበት ይሄን አድርግ ብሎ ኮምፒውተሩ ይሰጠዋል። ሲናዘዝ ብቻ አይደለም ካህኑንም የማያየው፣ ቀኖናም ሲሰጠው ራሱ አያየው። ያ ተናዛዡ ቀኖናውን የሚሰጠው ራሱ ኮምፒውተሩ ነው። በቃ ሶፍትዌር አንዴ ተቀምጦለታል፣ ይዘረግፍለታል። አንዴ የሰጡትን ያንን መዝግቦ ሄዶ ይፈጽማል። አሁን እንግዲህ ይሄ ይኸውልህ ንስሐ የሚመስል ግን እውነተኛ ያልሆነ ንስሐ ነው። እውነተኛ ያልሆነ ንስሐ ከእግዚአብሔር ጋር የማያውቅ። አሁን በዚህ ውስጥ ያለው ሰው ንስሐ እየገባው ነው፣ ኃጢአቴንም ደግሞ እየተናዘዝኩ ነው፣ ከእግዚአብሔርም ጋር ታርቅ ያለው ብሎ ያስባል። ግን በተግባር ደግሞ ያልታረቀበት ህይወት ይገጥመዋል። ለምን? እውነተኛ ንስሐ ውስጥ ከሌለ ንስሐችን እንኳን ወደ እውነተኛው አምላክ ስለማያደርሰን ተናዘን ሰላም ማናገኝ ሰዎች አለን። አሁን እኮ እንኳን በዚህ ረገድ አይደለም ትተው እንደው በትክክለኛው ኦርቶዶክሳዊት ቤተክርስቲያን ውስጥ እንኳን ሆኖ አንዳንዱ ሰዎች ንስሐቸውን ቀንሰው ወይ ምንድነው ኃጢአታቸውን ቀንሰው የሚመጡ እኮ ሰዎች አሉ። እንደዚህ አይነት ሰዎች ንስሐ ገብተዋል፣ ግን ንስሐቸው ወደ እውነተኛ ሰላም አይወስዳቸው፣ ወደ እውነተኛው አምላክ አያደርሳቸውም። ሰው ንስሐ ገብቶ ማረፍ ሲገባው፣ ሰው ንስሐ ገብቶ ትክክለኛ ህይወት ሊይዝ ሲገባው አሁንም ወደ ትክክለኛ ያልሆነ መንገድ ውስጥ የሚሄደው የቀረ ንስሐ ስላለው ሙሉ አይደለም ንስሐው። ይሄማ ተው አሁን የምናነሳውን ጉዳይ ተው በጣም እና እውነተኛ ንስሐ ነው ወደ እውነተኛው እግዚአብሔር የሚያደርሰን ሳንደብቅ ሳንጎድል ሳንሸርፍ የሆነውን። ምክንያቱም ቅድም ብለናል ንስሐ እየገባን ያለነው እኮ ካህኑ ፊት በእግዚአብሔር ፊት ነው። እግዚአብሔር ደግሞ እኔ እናንተ ያደረግነው በፊቱ እያንዳንዱን ነገር እንደው ምንድነው የሚለው ለዚህ በጣም ጥሩ ምሳሌ የሚሆነን ዮሐንስ ዘሰዋስው የተባለው ታላቁ አባት የተናገረውን ነገር ነው። አንተ ይላል ንስሐ በምትገባበት ጊዜ በፊቱ
ያደረከው እያንዳንዱ ነገር በእግዚአብሔር ፊት አለ። ሁሉ ነገር በእግዚአብሔር ፊት ተጽፏል። ያደረከው ነገር እያንዳንዱ ነገር። ስለዚህ ይሄን አውቀህ ነው ንስሐ አባት ጋር ስትሄድ ሁሉን የሚያውቅ አምላክ ጋር ነው የሚሄደው። ስለዚህ የሚያውቀውን ለመንገር ነው የሚሄደው። የሚያውቀው ለምንድነው ልትነግረው ሄድከው ካልክ ለሱ ያለን ፍቅር ለመግለጽ እንዲኮ በማድረግ አንተን አሳዝኛለሁ አምላኬ እንዲኮ በማድረግ አንተን አሳዝኛለሁ ብለህ አንደበትን ምን እንድታደርገው ነው ከሳሽ ነው። ወደዚህ ለመምጣት የሚጠቅመን አንዱ ያዳምና ሔዋን ህይወት ነው። እስኪ አሁን ቀዳሚ አንድ ጥያቄ ልጠይቅ። ለምሳሌ አዳም ስተሰራ እና እግዚአብሔር ተገለጠና ምን አለው? አዳም ወዴት አለ አለው። ከዛ ምን መለሰ አዳም? ራቁቴን ስለሆንኩ ፈራሁ አለ። አየህ የመጀመሪያው ኃጢአት ስትሰራ የሚመጣው ምንድነው? መፍራት ነው። ቀጥሎ እግዚአብሔር የጠየቀው ጥያቄ ምንድነው? አትብላ ካልኩ ለምን በላህ አለው አይደለ? አሁን እግዚአብሔር እያደረገ ያለውን ነገር ዝም ብለን እናጤ መብላቱን አውቋል አይደል? መብላቱን አውቋል። አሁን እኛም ልክ ኃጢአት መስራታችንን ያውቃል። ከኛ ጋር መብላቱን አውቋል። እና ለምን አለው? አየህ ስላወቀ ነው ለምን ያለው። አዳም እንዲያስረዳው አልፈልግም። እንትኑ ቃሉ እንደውም ቃል በቃል እኮ ትብላ ካልኩ በላህን ነው አይደል የሚለው ጥያቄ አውቀው እኮ ይሄ የሚነግረን ምንድነው? መብላቱን አውቋል። አዳምን ይሄን ሁላ ጥያቄ እየጠየቀ ያለው ለምንድን ነው? አዳም እንዲናዘዝ እኮ ነው። እንዲናዘዝ ነው እኮ። አዳምም እኮ ይኸውልህ አሁን እዚህ ጋር የምንመጣው እውነተኛ ንስሐ እውነተኛ ያልሆነ ንስሐ በአዳም ውስጥ ማግኘት እንችላለን። እንዲናዘዝ እየጋበዘው ነው እግዚአብሔር። ከጋበዘው በኋላ አዳም ምን አደረገ? ይሄን ግብዣ ተቀብሎ እውነተኛውን ኑዛዜ ማቅረብ ሲገባ ምን አለ? ወደ ክስ ሄደ። አየህ አንተ የሰጠኸኝ አሁን ዝም ብለን እንመልከት። አንተ እሷን ባሰጠኝ ኖሮ እኔ ምን አልበላም ነበር እያለ አልበላም። አየህ አሁን ወደ እውነተኛው ንስሐ አዳም ሊገባ አልቻለም። ልክ ሲሰጠው ያኔ አጥንቴ ከአጥንቴ ስጋዋ ከስጋዬ ብሎ እንዳመሰገነው ልክ ሲበላ አሁን ባሰጠኝ ኖሮ የሚል ወደ ክሱስ መጣ። ቀጠለ። ከዛ በኋላ እውነተኛ መናዘዝ አይደለም የያዘው አዳም። መጸጸት ውስጥ አታገኝበትም። ምክንያት ማቅረብነትን ነው። ስለዚህ እግዚአብሔር ይሄን አየና 5500 ዘመን የሚባል የቀኖና ዘመን ሰጠው ለአዳም። ተናዞ ብቻ በቃ ና ተመለስ አላለው። ያውቃል የሰራውን ኃጢአት። ቀኖና የሚያስፈልገው ለዚያ ነው። ግን ተናዞ እውነተኛው ንዛዜ ተናዞ ቢሆን ኖሮ ሊመልሰው ይችል ነበር። እሱና የእግዚአብሔር እኮ ፍላጎት እሱ ነው። ሰዎች ሁሉ ጊዜ እግዚአብሔር ፊት ስንቀርብ ከልባችን አዝነን ተጸጽተን እንድንቀርብ እግዚአብሔር ይፈልጋል። አሁን እግዚአብሔር እኛን ሁሉ ጊዜም ይቅር ማለት አልሰለቸውም። አሁን የሰለቸን እኛ ነን። ሁሉ ጊዜ ንጹህ የሆነውን ይቅርታ ንጹህ የሆነውን ንስሐ በእግዚአብሔር ፊት ይዞ መቅረብ የተቸገርነው እኛ። አዳም ከመጸጸቱ ይልቅ ሕግን አፈረስኩኝ ካንተም ተላለፍኩኝ ያጎደልክብኝ አንዳች ነገር ሳይኖር ብሎ ማልቀስ መጸጸት ሲገባው እንደ ማምለጫ አደረገው። የእግዚአብሔርን ጥያቄ ሔዋንን ምክንያት አደረገና ማምለጫ ሆኖ አየህ። ይሄን ደግሞ ምን ማወቅ እንችላለን? አዳም ተጸጸተ። የመጀመሪያ ዕድሉ ትክክል እንዳልሆነ ገባው እኮ። ይሄ ነግረናል እኮ ራሱ ታሪኩ። ከኤደን ገነት ከወጣ በኋላ አዳም ያደረገው ምንድነው? ጸጸት ነው። አየህ ላደርገው አይገባኝም ማለት። ከዚያስ መውደቅ፣ መነሳታር፣ መጾም፣ መጸለይ፣ መስገድ ሆነ እኮ ህይወቱ እኮ አዳም። ለዚህ እኮ ነው እግዚአብሔር ታዲያ ተመልሶ ወደሱ የመጣው። ከልጅ ልጅ ተወልጄ አድነሃለሁ የሚለውን እኮ የተስፋ ቃል እኮ የሰጠው አዳም በቀኖና ስላገኘው ነው። በመጸጸት ስላገኘው ነው አዳምን። አየህ ስለዚህ አሁን እውነተኛ ንስሐ የምንለውን ነገር ሰዎች ልክ እንደ አዳም እሷ ነች እሱ ነው ይሄ በመሆኑ ነው ብለን ምክንያት ስናቀርብ ነው አየህ እግዚአብሔር ወደኛ የሚመጣበት ጊዜ ይርቃል። አሁን እግዚአብሔር ሁሉ ጊዜ ከኛ ጋር ነው አይደል? እኛ ነን ከማን ጋር መሆን ያልቻልነው? ከእግዚአብሔር ጋር እኮ መሆን ያልቻልነው እኛ ነን። እግዚአብሔር ሁሉ ጊዜ ከኛ ጋር እኮ ነው። እኛ ነን መሆን ያልቻልነው። እኛ ደግሞ ከእግዚአብሔር ጋር መሆን ስላልቻልን ጾማችን፣ ጸሎታችን፣ ስግደታችን ምን አላመጣም? ፍትላሽ አላመጣም። አይው እኛ ከእግዚአብሔር ጋር መሆን ስንችል እግዚአብሔር ከኛ ጋር ይሆናል። በምላሽ በመጠየቀው አዳም ለጥያቄው ምን አገኘ? አሁን መልስ አገኘ። እውነተኛ ንስሐ ላይ ሲደርስ ነው የእግዚአብሔርን ምላሽ ያገኘው አዳም። እሺ በሌላ መንገድ እንዲያው እግዚአብሔር ቃየልን ብሎ ነው የጠየቀው።
ወንድምህ ወዴት አለ? አዎ ወንድምህ ወዴት አለ ያለው እኮ እንደገደለው አውቋል እግዚአብሔር። ምን እንዲያደርግ ነው? እንዲናዘዝ እኮ ነበር። አየህ ለካ እግዚአብሔር ያየኛል ያደረኩትን ነገር ብሎ ተጸጽቶ እንዲናገር ነበር። ያን ቃየል ባለማድረጉ ምክንያት ምን ሆነ? ተቅበዝባዥ ሆነ። አየህ ተመልከት፣ ይወድ ይጋብዛል። እግዚአብሔር የሚጋብዝ ፍቅሩን ገብቶ አምላክነቱን አይተ ቸርነቱ ገብቶ ምን እንድታረግ እውነተኛ የሆነ መናዘዝ ውስጥ እንድትገባ ነው። አሁን ይሄ ቅድም ያነሳነው ነገር አየህ ከእግዚአብሔር ሐሳብና ፍላጎት አንፃር ሲታይ እዚህ ግባ የሚባል የንስሐ መንገድ አይደለም። በጣም ጥሩ። ይሄን በጣም ደግሞ የሚያስረዳልን አንድ ምሳሌ እናንሳ። ቅድም አንተ ስላነሳው አንድ ንስሐ ልጅና አንድ ንስሐ አባት እንደዚህ ፊት ለፊት መገናኘት ያለባቸው ለምንድን ነው? ቅድም አሁን አንተ ብለሃል ምሳሌ በጀርባው ነው ቢናገር ፊት ለፊት መገናኘትን መሰረታዊ ነው ለክርስቲያናችን ጉዳይ። መናዘዝን ግን በወረቀት ሊቻል ይችላል። በጣም ፊት ለፊትን ግን የሚተካ ነገር የላትም ክርስቲያን። በነገራችን ላይ አባትና ልጅ ፊት ለፊት ይገናኛሉ። ኑዛዜ የሚቀርብበት መንገድ ግን በመናገር ሊሆን ይችላል፣ በምንም ሊሆን ይችላል፣ በጽሁፍም ሊሆን ይችላል አይደለ? ቅዱስ ኤፍሬም በነበረበት ዘመን ያቺ ሴት ትዝ አትልም? ጽፋ ሄዳ መጨረሻ የተመላለሰችበት መንገድ ምን እንዲሆን ነው? ቀኖና ነው። ጽፋ ሄዳ እንዲሁ ዝም ብላ ቀኖና አለ ይወል እንዲሁ ዝም ብሎ አይሆንም ማለት በጽሁፍም ቢሆን በጽሁፍም ቢሆን ተመላለሰች። ከዛ ግን ሞቶ ታገኘዋለሽ። ምን አድርጊው? አየ አቀረበችው፣ ጣለችው ዛለ። ያኔ ድምጽ ወጥቶ ምን አለች? ነፃ ሆነሻል አይደል? እግዚአብሔር ፈቶሻል፣ ተሰርዮልሻል የሚል ቃል ሰማች። መመላለሷ አባቶች ባወቁት መንገድ ምን ሆኖ ነው? ቀኖና ሆኖ ነው።